ሰላም ጤና ይስጥልኝ። መምህርት ፋኒታ መለወርቅ አበበ እባላለሁ። ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ነው። ሰሞኑን ጌጥዬ ያለው አንዳንድ ነገሮች ስለ አፋሕድ መሪና ስለ ታላቁ እስክንድር ነጋና ስለ ጠቅላይ ግዛት እዙ አንዳንድ የውሸት አሉባልታዎችን ሲያወራ ሰማዋለሁ። ጌጥዬ ያለውን ከ2016 ከጥር 19 ጀምሮ አውቀዋለሁ እና ጌጥዬ የሚኖርበትንም አካባቢ በደንብ አውቀዋለሁ። ያ ማለት አብሬውም ስለነበርኩ በጣርማበር ወረዳ ልዩ ስሙ መዘዞ በሚባል አካባቢ ከአንድ አመት በላይ ተቀምጦበታል። እዛ ቦታ ላይ እዛ ሲኖር ግን ሚስት አግብቶ የተሻለ ኑሮ የቅንጦት ህይወት ነበረ የሚኖረው። ጌጥዬ ያለው ከትግል ሜዳ እያላችሁ ስትጠይቁትና ቀጥታ ስርጭት ላይ ስታስገቡት እኔ እንደውም አንዳንድ ጊዜ ሳቅ ይዞኝ ይሄዳል። ምክንያቱም እሱ ቤት ውስጥ ከሚስቱ ጋራ እየተሽሞነሞነ ቁጭ ብሎ ከአማቶቹ ቤት ነበረ ለእናንተ መረጃ የሚሰጣችሁ። እናንተ ደግሞ ጌጥዬ ያለው በረሃ ያለ በጨለማው በብርዱ በቁሩ በፀሐዩ ተፈራርቆበት የሚታገል ነበር የሚመስላችሁ። ይሄ ፍጹም ውሸት ነው። እሱ ሚስት አግብቶ ነው የሚኖረው። እኛ ሚስት ማግባቱን አንቃወም። ያ ማለት እንደውም ጌጥዬ ያለው ሚስት ለማግባቱና የተሻለ የቅንጦት ኑሮ ለመኖሩ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት 10 ክፍለ ጦሮች አሉን። 10ሩም ክፍለ ጦር አባላት ያውቃል ሚስት ማግባቱን። እንደውም አንተ ራሱ ከእያንዳንዱ ክፍለ ጦር ላይ ጠይቄ መረጃ ላገኝ ብትል አባሉ መረጃ ይሰጣል። እና በጠቅላይ ግዛቱም ይሁን በአፋሕድ መሪ ላይ ያወራቸው ፍጹም ውሸቶች ናቸው። እሱ ከሀገር መውጣት ከትግል መውጣት የፈለገበት ምክንያቱ ህይወትን ሲቀምሰው ለካ የተሻለ ኑሮ መኖር ይሻላል በሚል ከትግሉ ራሱ ማግለል ፈልጓል። ሲያግል ግን ሰበብ ፈጥሮ ነው ያገለለው ራሱ። ህይወትን አጣጥሟታል፣ ቀምሷታል። ቁጭ ብሎ እየተሽሞነሞነ ከሚስቱ ቤተሰቦች ነበር የሚኖረው እና በዚህ የተነሳ የጠቅላይ ግዛቱን ስም አጥፍቷል። ያውም ሊገድሉኝ ነበረ ህይወት አደጋ ላይ ደርሷል እያለ ማለት ነው። ማንም እሱ ሊገድለው የሚችል እንደ ሸዋ ጠቅላይ ግዛት አመራር ማንም የለም። እንደውም ተንከባክበውት አመራሮቹ ተንከባክበውት ጌጥዬ ነው የሚሉት እንጂ እሱን የሚያስፈራራ ማንም የለም። እንዴ የኛ የሸዋ ጠቅላይ ግዛት እዝ እኮ እንደ አማራ ካሉ አደረጃጀቶች ምሳሌ ሊሆን የሚችል ነው። በተሻለ ሁኔታ ላይ የተደራጀ አቅም ያለው አማራን ከሌሎች አደረጃጀቶች ጋር አንድ ጋር ሆኖ ሊያድን የሚችልና የአማራን ትንሳኤ በቅርቡ ጊዜ ሊያሳይ የሚችል ድርጅት ነው እንጂ ያለን ፈጽሞ ጌጥዬ ያለውን ያስፈራራውም ህይወቱ አደጋ ላይ የጣለውም የጠቅላይ ግዛት እዝ አመራርም የለም። እና ይሄን ምክንያት አድርጎ ራሱን ከትግሉ ማግለል ስለፈለገና መውጣት ስለፈለገ የሐሰት ወሬዎችን አውርቶ ወጥቷል ከሀገር ከወጣ በኋላ ደግሞ ለምን ወጣ ለምን ሸሸ ተብሎ እንዳይባል ምንድነው ያለው የጠቅላይ ግዛቱንና የአፋሕድ መሪን አንደኛ የአፋሕድ መሪን ምንድነው ያለው አደጋ ላይ ነው ያለው ብሎ ሐሰት ዜና ሰርቷል። ሁለተኛ የጠቅላይ ግዛት አመራሮቹ ሊገድሉ ሊያጠፉ ነበርም ብሎ የሐሰት ዜና ሰርቷል። ማንም አላስፈራራው ሊገድለውም ያለም የለም። ግን ከትግሉ መውጣት ስለፈለገ ስም አጥፍቶ ሄዷል። ይሄ ደግሞ ህይወትን ስለቀመሰው የቅንጦት ኑሮ ስለኖረ የቅንጦት ኑሮ መኖር ስለፈለገ ነው እንጂ የጌጥዬ የሐሰት ወሬ ፍጹም ከእውነት የራቀ ነው። ራሱን መሸፈንና መደበቅ ስላለበት በውሸት ላይ ውሸት እያወራ ቀጥሎበታል ስም ማጥፋቱን። ይሄ ፍጹም የተሳሳተ ነው። ይሄንን ደግሞ የድምጽ ሪከርድ መላው የአማራ ፋኖ ሊሰማው ግድ ነው። የጌጥዬን ውሸት መታወቅ ስላለበት ማለት ነው።